አብረን ነው እንሮጣለን፣ ግን መቼም ማናገኛት። ጠራጥር ከዚህ ካሌክ አስደፋሃለሁ። በጣም ጥሩ። ዳዊት የሚባለው ደነዝ ይሄ ቆንጆ ታሪክ እና ዋነኛ ካርዶች መካከል ደግሞ አንዱ ዳዊት ነው። ገባሽ? እሺ የፈለግከውን ቁጥር ጥራ ልስጥህ። ይኸውልሽ ሮዚ፣ እኔ የምፈልገው አንቺንና አንቺን ብቻ። በጣም ጥሩ። ብቻ ዴቭ ቀጥሎ ምን እንደሚፈጠር ግን ደግሞ አዲሱን ህይወት ለመጋፈጥ ተነስቻለሁ እና ዴቭዬ ያደረግልኝ መቼም አልረሳውም። በጣም የምወድና የመሳሳለው ሎሜና ምናልባት ይህንን የተውኩልህ አሁን ያገኘኸውን ነገር ፈጣሪን አመስግነህ ከዚህ ለዘላለም ውልቅ ብለህ ትሄዳለህ እኮ። ብቻዬን? እና ማንን ፈለግ? አንቺ። እኔን ትሰሚኛለሽ ሮዛ? አሁን የተናገርሽው ነገር እኔም እንዳል ሰላም ቤተሰብ እንዴት ናችሁ? እንግዲህ ትንሿ ሙሽራ ተመልሳለች። ከስደት ወደ ስደት ልበር ነው ብላ ሄዳ ነበረ። ሁለቱ ተንኮለኞች ያው ሲያኝተዋት ነበር ለደላላ። ነገር ግን ዴቭ ተሯሩጦ በፖሊስ ያስይዛቸዋል ማለት ነው። እንግዲህ ወደ ቤት ተመልሳለች። ይመለሳል አይመለስም፣ ይመለሳል አይመለስም በማለት በቤት ውስጥ እየተጨቃጨቁ ነበረ። ግቢ ተመለስኩ ሲላቸው ቆዳቸውን የተገፈፈው ማለት ነው ሮዚና ባሏ። ይሄ ባሏ ነው እንግዲህ የሮዚ የድሮ ባሏ ለዴቭ የሱን ታሪክ ያጫወተው ባለፈው ያጫወተውም እንግዲህ እኔ አንድ ጓደኛዬ ወደ ሚስት ያገባና አረብ ሀገር ይሄዳል፣ ሳውዲ አረቢያ ትንሽ እንደሰራ እዛ ህገ ወጥ ስለነበረ ታሰረ። ተታሰረም በኋላ እንግዲህ ሲመለስ ሚስቱ ሌላ ግብታ እንግዲህ ያገኛታል። በዛ የተነሳ ነው እና ይህን ሁሉ ታሪክ የምነግርህ እኔን አታምነኝም ማለት አይደለም። ስለዚህ እንደዛ ነው ብሎ ይነግረዋል፣ የራሱን ታሪክ ማለት ነው። እንግዲህ ያገባት የሱ ሚስት የዴቭ ሚስት የአሁኑ ሰውዬ ሚስት ናት፣ የድሮ ሚስቱ ማለት ነው። ግን አብረው ይተኛሉ፣ ይሳሳቃሉ። እሷ እንግዲህ የፈለጋትን እንዲያደርግላት አቅርበዋለች። ያቀረበችውም ደግሞ ይችን ትንሿን ሙሽራ ከቤቷ እንድታስወጣ ነው። ዴቭ በጣም ነው የሚወዳት፣ ከሚባለው በላይ ይሳሳላታል፣ ይወዳታል። የሚወዳትን ምክንያት እንግዲህ ገጠር ቤተሰቦቿ ለሽማግሌ ድረዋት፣ ከዛ ከሽማግሌ ፈልቅቄ አንጥቼ አሁን ደግሞ ወደ ሊቢያ ልሰዳት፣ የመን ከተማ ሄዶ ከዛ ሳታመልጥ ድንበሩን ሳትሻገር በፊት በፖሊስ እንግዲህ ተደዋውለው ይይዟታል። ከዛን በኋላ ሆቴል ያረፈበትን ሆቴል በደንብ እናውቀዋለን፣ እዛ እሱን መድፋት ነው እያላት ነበር ለሮዚ። ሮዚ እንግዲህ የማይጠገብ ብር ሰጥተዋለች እንደ ጉድ። እሱን ይዘህ በተነስ ሂድልኝ፣ ከፊቴ ጥፋልኝ። ያው እሷም ሄዳለች። ትንሿን ፋራ ልከናታል እንዳትመለስ። አንተ ደግሞ የምትፈልገው ብር ስለነበረ የሚበቃህን ከነ ባላንሱ አስገብቼልሃለሁ። ስለዚህ ብርህን ይዘህ መሄድ ጥርግ በልልኝ፣ ቤቴ ሁለተኛ እንዳትመጣ ስትለው እኔ እኮ ብሩን አይደለም የምፈልገው አንቺን ብቻ ነው። አንቺን ካልያዝኩ ደግሞ ሬሴ ከዚች ቤት ይወጣታል፣ በፍጹም አልሄድም ሲላት አስደፍሃለሁ ስትል አስደፍኝ፣ የዛን ጊዜ ነፍሴ ስትወጣ ከዚህ ቤት እቀራለሁ። ስለዚህ አንቺ የፈለግሽውን ማድረግ ትችያለሽ ሲላት የፈለግከውን ቁጥር ጥራ፣ እኔን ልላክልህ፣ ሪሴት ላርግልህ ብርህን ስትለው እኔ ብር አልፈልግም፣ የምፈልገው አንቺን ብቻ ነው። ስለዚህ ከዚህ ቤት የምወጣው አንቺን ይዤ ብቻ ነው። ብር እኔ ምን ይሰራልኛል? እዚህ አንቺን ምረዳሽ፣ አንቺን ምንከባከብሽ፣ ለአንቺ ብዬ እስካሁን ድረስ ችግር ውስጥ የገባሁት አንቺን ስል ነው። ማን ስል መሰለሽ? ስለዚህ በይ አንቺም ከዚህ ቤት እንውጣ እንጥፋ ሲላት እኔ አልወጣም
ባሌ ነው ዴቭ ከዚህ ቤት እንቃለላትም እና እንትንም አስወግድሃለሁ ጠብቅ ብላው ነበረ። ነገር ግን ያው ልጅቷ ተመለሰች። እያንዳንዱን ነገር ለዴቭ ተነግረዋለች። እርግጠኛ ነኝ ሁለቱ እንደዚህ እና በቤተሰቦቼ መጡብኝ እና ሂጂና አረብ ሀገር ስሪ ለቤተሰቦችሽም ታሳልፊላቸዋለሽ። አንቺ እዚህ ተቀምጠሽ ቤተሰቦችሽ በረሃብ ቢሞቱም ትጠቀሚያለሽ አንቺ ደርሰሽላቸው ብለውኝ ነው ብላ መናገሯ አይቀርም ማለት ነው። እንግዲህ በጣም በሚገርም ሁኔታ ዴቭ ሄዶ ፈልጎ አግኝቷታል። ይዟን መምጣቱ በጣም ደስ ይላል። ሮዚ ግን በጣም ተንኮለኛ ነች ከሚባለው በላይ ተንኮለኛ ናት ማለት ነው። እንዲህ እንትን ነው የምጠላት ማለት ያው ከባሏ ጋር ባሏ ስለሚንከባከባት ትንሿን ሙሽራ እሷ ግን መንከባከቡን አልወደደችውም ማለት ነው። ከዚህ ቀደም እንግዲህ መድኃኒት ሁሉ ልታበላት ነበረ። ገዛ ጓደኛዋ ገዝታ ሰጥታት እኔ ገዝቼ ስጥቻታለሁ ልታበላልህ ነው የሄደ ካላዳንካት ትሞታለች ብለው ነበረ። ሲሮጥ መጥቶ ከዛን እሷን ልታበላት አርጋበት ነበረ። ግን እንደገና ቶቹ ማለት ነው እና ይሄን ሁሉ የሰው ምክር ነበረ። ከዛች ጓደኛዋ ጋር እዛ ስትርመጠመጥ ከዛ ይሄ ደግሞ መጣ ማለት የድሮ ባሏ መጣ። ግን ዴቭ ምንም የሚያውቀው ነገር የለም። ግን ሲሰማ እርግጠኛ ነኝ ወደፊት የሚፈጠረው ብዙ ነገር አለ። እሷን የድሮ ባሏ መሆኑን ታወቀ። እሷን ፊርማውን ቀዶ አስወጥቶ ከቤቱ እርግጠኛ ነኝ ትንሿን ሙሽራ ያገባታል ማለት ነው። ድሮም እሱ አሁን ሮዚን እንደ በፊቱ አይደለም የሚያያት። ይችን ነው የሚንከባከባት ማለት ነው። እንደዚህ ላደርግ እንደዚህ ልሆን እንደዚህ ልቀልጥ እያለ ነበረ። ከሽማግሌ እጅ ፈልቅቄ አንጥቼ እንዴት በረሃ ላይ ጥላታለሁ፣ እሷ ከሌለች እኔ መኖር የለብኝም እያለ እየሮጠ ሲፈልግ ነበር። እኛ ምንሮጥ እሱ ሲሮጥ እኛ ምንሮጥ አለን፣ እሱ ሲፈልግ እኛ ምን ፈልጋለን እያሉ እያሾፉ እያሽቀላበጡ ነበረ። አሁንም ገና ሮዚ ብዙ ነገር ይጠብቃታል። ዴቭ አይለቃት ማለት ነው። ይህም ከባሏ ጋር ተሽሞድሙዳ እንግዲህ አስጠፍታ እሷን እኔ ያላየሁም ብላ ለምን ዋሸሽ ብሎ አይለቃትም ማለት ነው። ሮዚ እንግዲህ በጣም ተንኮለኛ ሆናለች። ያው በአንድ ድራማ ውስጥ ተንኮለኛ ከሌለ ድራማው አይደምቅም ተብሏል መሰለኝ። በሁሉም ድራማ ተንኮለኛ ሴት አይጠፋም። በቃ ተንኮለኛ ሴት በአብዛኛው ተንኮለኛ ሴት፣ ወንዶች ብዙም የሉም፣ ግን በአብዛኛው ተንኮለኛ ሴት በድራማ ውስጥ በፍጹም አይጠፋም ማለት ነው። ለራሱ የሚያደርግ ገንዘብ ፈላጊ፣ የሌላን ገንዘብ የሚነጥቅ፣ ገንዘብ ብሎ ነፍስ የሚያጠፋ በጣም ብዙ አሉ።